ዋርዲያ አርጉኝ ብሎ ላካ። ዋርዲያ እንዲያረገው ማለት ነው። እኔ እህታችሁስ በእውነቱ እንዴ ሰው አቃለው ያከሙትን ሐኪሞች ራሱ አውቃቸዋለሁ። ሐኪሞች ስጋ ለስጋ ነው የተመታው። ስጋ ለስጋ ታውቃላችሁ? ስጋ ለስጋ አጥንት ያልነካ ከዛስ የጀነራል ጥበቃ ልሁን ዋርድያ ልሁን ሲል ይሄ የለበሰው መለያ ያልታመነ እንዴት ነው ለጀነራል የሚታመነው ብዬ ጓብዬ ነኝ ያስቀረውት። ይሄ አንጋዛ አሁን መጥቶ ልጆቻቸው እንግዲህ አዲስ አበባ ያለው ታድ ነኝ። ሌላ ማን አለ? ሁሉም እዛ ክፍለ ሀገር። ለዚህ ነው እኔ ክፍለ ሀገር መሄድ ሳታ የጦስ ዶሮ ነው የምሆነው የምለው። የጦስ ዶሮ ታውቃላችሁ? ማን እንደመታት አትታወቅም። በቃ እዛው ኮኮ ብላ ትቀራለች ማለት ነው። ሸገር እኔ እኮ ያደኩት ከቆቅ ጋር እኮ ነው። እንዴት ብዬ እኔ ወፍ ሆናለሁ ብለህ ነው? ከቆቅ እኔን ለመናገር ደግሞ መተው የሚናገሩት እንዳለ ይኸው ኮሎኔል እንኳን አልተናገረም። እንዲህ ያለ ነገር እግዚአብሔርን አንድ ቀን ያውቃል፣ አናናራችን ያውቃል፣ አብሮን ኖሮ ያውቃል ከኛ ቤት። አንድ ቀን እስቲ እዩት፣ ሚዲያ ላይ ወጥቶ በተናገረ ሰዓት ልጆቻቸው እንዲህ ተቀምጠው እዛ ሆነው እዚህ ሆነው አይልም። ይሄ አንጋሬው ይመጣና ማስጠሎ ከቆሉበት የጋፉበት የሚመስሉ ሁላ አሉ። እነዚህ እንዴት ነው እድሜያቸው የተላለፋቸው ሴቶች ይመጡና የኔ ጀግና ምን አባቱ ቤት ሂዶ ጀግና ሆነ በመስራቅ ሴቶች አቢዩዝ በማድረግ እነሱ ናቸው የበጠበጡት። በቃ የሰቀሉት ከሰማይ ላይ ሰቀሉት። ከዛ ሳለ የገበሬው ልጅ እንዳይማር ማአፍነህ ይዘህ እንኳን እሱ አይደለም አይና ሚካኤል ረሃብ ገባ ሲባል አፍነህ ይዘህ መች እርዳታ እንኳን ሲገባ መች እንትን አልካን ሌባ። መንግስት እንደውም እንትን እንዲያረግ መጠየቅ አለብን። በደንብ ተፍትሽ እንዲያረግ በለው ላይ አንደኛ ነገር የወታደር ደሞዝ የታወቀ ነው። በፔሮል የሚከፈል የወታደር ደሞዝ የታወቀ ነው። ወታደር ቤት እያለው ገንዘብ አከማችቼ እንዳይል ወታደር ቤት ክፍያው የታወቀ ነው። ወታደር ደሞዝ ከየት አምጥቶ አይፎን 70 ፕሮ ማክስ ያዘ? ንገሩኝ ባ ከየት አመጣ? ጫካ ውስጥ ይወለዳል እንደ አይፎን ፕሮ ማክስ? እኛ እንኳን ሸገር ተቀምጠን እኮ ጥቁጥቅ ኖኪያ ነው የምንጠቀመው። ኖኪያ ያልኩት ቴክኖ ሎካል። አንገቱ ላይ ውሻ የሚገትት ሰንስላ አድርጎ ከየት አመጣ? በየትኛው ደሞዙ ገዛ? ሂደከከና አባቱና ደሞዝ ጉቶ እኮ ነው ደግሞ ብታዩት ማረ ምንቴና ሬክሲዎች ብታዩት ይሄን አይታችሁ ነው። ይሄ አላቅም ሸገር ካዛ የት ሂደን እንኖር? መኖሪያችን አዲስ አበባ፣ እድገታችን አዲስ አበባ፣ ልጆቻችን የተወለዱ አዲስ አበባ። ያው አብርሽ የሚባል የትግራይ ልብስ ለምን ለበሻ? አፈር አባክ ብላ ውጣ ከዚህ። ይሄ የትግራይ ልብስ ነው ላስታ ትግራይ ሆኖ መቼ ነው? ደንቋራ ጀርሲያም ውጣ ከዚህ። አስወጡ ሞዴሬተር። የትግራይ ልብስ አለ ደግሞ ላስታንም አተገሩት እንዴ ጎበዝ። ላስታን ትግራይ ሆነ እንዴ? ሙሉ ነው ጉቶ። ጎበዝ ቢሆንስ ምን ችግር አለው? ምን ነው ቢሆን ሀበሻዊ የላስታ ልብስ ለምን ለበሽ? የትግሬ ልብስ ለምን ለበሽ ይለኛል።
እኔ የለበስኩት የሀገሬን ነው። ይሄ በአያታቶቻችን ዘመን የነበረ ልብስ ነው። እና እላችኋለሁ ዋርድያ ቅጠሩኝ ብሎ ከኛ ቤት እምቢ ብለ ነው። አዲስ አበባ ሆነሽ መንግስት ለምን አይይዝሽም? ምን አባክ ሰርቻለሁ እኔ መንግስት ሚደኝ ነኝ? ምን አባክ ሰርቻለሁ? ተይዤማ ቀምሼ ወጥቻለሁ 6 ወሬን። ምን አባትክ ነው ድጋሚ ምንም ሳላረግ የምታሰሩ? ደንቃራ እንዴት መንግስት ምንም አላረግሽም? ሌላ ሀገር አለ መሰለ? እንዴት አይነት ፋራ ጉማማ ብቻ ነው የተሰበሰበው? ጎበዝ የኔ ማያ አታስለቅሽኝ እና አታልቅስ። ወይ አመት በዓል መጥቷል፣ አታልቅስ። በአመት በዓል አይለቀስም። ነኢማ እንዴት ነሽ? እንኳንም አልሆነ አይሆንም። በምን ልብ ኖሮት ነው? ፎቶ በመነሳት ነው እንዴ ዋርድያ የሚቀጠረው? ዋርድያ ንቁ። ዋርድያ ማለት እኮ እንትን የወሰደ የእንትን ትምህርት የኢንተለጀንስ ትምህርት የወሰደ ነው። የኢንተለጀንሲ ትምህርት ይወስዳል። ከዛ በኋላ ጠባቂ ሲሆን 4 አይን ሆኖ የሚጠብቅ ማለት ነው። የኔ ውድ አብሽር፣ ያለፈች ያቺ 6 ወር ማልፋለች የኔ ቆንጆ። ይሄ መቀኛ ቁንቁን ነው እንጂ አሁን ለምን ሸገር ተቀመጥሽ? እንዴት አላሰሩሽም ይላል። ለምን ሲጀመር ጅምሩስ እንዴት እንደዚህ ያለ ሰካር ወዲ ሰካር እንዴት ብሎ ጥበቃ ይሆናል? እኔ ፌስቡክ ላይ ሂዱና የሆነ ቦታ ፖስት አድርጉ፣ ኮመንት አድርጌ እግዚአብሔርን ነው የምላችሁ። አንድ ልጅ አስታወሰኝ 2016 ፎቶ እየተነሳክ ምናምን ብዬ ቪዲዮ ሰርቼስ ከዛ በኋላ አንዱ የተከሰስኩበት ምክንያት አንዱ ይሄ ነው። በሚገርማችሁ ቪዲዮ ሰርቼ በማግስት ለምንድን ነው ፎቶ የምታነሳ? ፎቶ አትነሳ፣ አትቀራረጽብን ብዬ የዛኔ አፋን ያልከፈተሽ ገልቱ የለችም ነበረ። ከዚህ ደግሞ የሀገራችን ሰው ነው የሀገራችን ሰው ማልቀር የሀገሬ ሰው እንዴት ብሎ የሀገሬ ሰው እናንተ ፋራ ስለሆነ እኮ ነው። እና ወንድሜ እኔ የተናገርኩትስ እንዴት አንድ ሰው እኔ ባጠፋሁ እኔን የምጠየቀው፣ እኔ ባጠፋሁ ልጅ አይጠየቅም። አሌክስ ደህና ነኝ እኔ አንቺት አለው እኔ አንቺት ሲኞር ይታየ ሰላም። አሁንስ በሚዲያ እየመጣ ለአዲስ አበባ አውስትራሊያ ደግሞ አውስትራሊያ ነው ማውቁት ኢኮኖሚ ላለው ብሎ ኢኮኖሚ ቢቀርብህስ ዝልል እንደመጣጣት መሰለህ? ምን ነው ይሄ እንግሊዝ ማውራት? ምቀኛ ለምን ተቀመጡ? መኪና ገዝተው አካውንታቸው አብጦ እርግጠኛ ነኝ የኛ እኔ እስከፈለገው ቤተሰቦች ይፈተሽ አካውንት የሱም ይፈተሽ ሂድክ ከናማሙካ ይፈተሽ የማን አካውንት እንዳበጠ ይታያል። እኛ መኪና እንኳን የገዛ ነው መጽሐፍ አሳተመን ሽጣን ነው። አንተ ፏቃራ ባጋች ልጅ ወድ ባጋች ጋውና እውነቴን ጊዮናዊ ሰላም እንዴት ነህ? የውሸቱ ልጆች ውጪ ያስተምራሉ አለ። ውሸቱ የታየቶት አያውቅም እኮ ዝም ብሎ ወሪያማ። አሁን አስባችሁታል? በሱ ቤት ማለት ነው። በሱ ቤት ከዛ መጥቼ ከዛ ዝልል ስላጣ ነው መሰለኝ በጉሯል። ፊቱ በጎር ሆነ። ዝልል የለም እዚህ አዲስ አበባ የሚሸጥ የለም ዝልል። አንዴ ጎፈሬ ክፍክፍ፣ አንዴ ሹሩባ ሲያደርግ ከርቦ ግን እየሰራ እንዴት አለሽ?
በእውነቱ እንደዛ ሲሆን እስከርሞ አለኛ ጋር አንቺማ የተከበርሽ ውድ እህቴ አንቺ ቤት ማ ያለው ምን ሊሰራ ካንቺ ደጅ በደጃፉም እንዳያልፉ በዛ ተዋረስ ይመጣል። እናሳ አውስትራሊያ፣ አሜሪካ ደግሞ ማናል ጀርመን ልክ ራሱ እንዳዋቂ ቆጥሮ ከዛስ በሱ ቤት አሁን መጥቶ እንዲህ ብዬ ተናገርኩ። በቃ ደግሞ እየደወላሉ አይታችሁኛል፣ በቴሌቪዥኑ ቀረብኩ ይላሉ። አይ ፈራ ነገር በቴሌቪዥኑ ቀርብ አሌክስ የኔ ወድሽ በቴሌቪዥኑ ቀርብ ያያችሁኝ ይላሉ። ቀረጣ ተካሂዷል እና ነገር የለቀቀ ላይ ታችኝ ይላል። እዛ እንዳላደርስሽ የት ነው የምታደርሰኝ? ወንድ ነህ እንደ አንተ ሲጀምር ፈሳ ቀረጣ ተካሂዷል እና ከሁለት ቀን በኋላ ይለቀቃል በቴሌቪዥኑ ተመለከታችሁኝ ይላሉ። ተፈረጁኝ እያለ መክዬ ሰላም የኔ ወድ እንዴት ነሽ? አሁን ከዚህ ወዲያ እንደው መቀኛ ቁንቁን አለ ጎበዝ ቁንቁን ይሄ እንትን የሚባል አለ ቁርዲድ ከብት ላይ የሚላጠፈው በአማርኛ ጻፉ። ዝልል ጠጥቶ ነው። ከብት እግር ላይ የሚላጠፈው መሽገር ልክ እንደሱ ቁርዲድ በቃ ተጣብቀው ምንም ልብ የለውም። እመብርሃን ምስክር ባህር ዳር ታስሮ ሳለስ የአማራ ልዩ ኃይል ኮማንዶ የነበረ አንድ የተፈራ ያጎቱ የልጅ አለ። ትንሽ ልጅ ነው ገና 20 እድሜዎች ውስጥ ያለ ነው። የአዳኞቹ ኮማንዶ ምሩቅ የነበረ ሄደና ሊጠይቀው በሰማይ አይና ሚካኤል ልጅ ሊጠይቀው ሲሄድ ለምን መጣ ያጠብቁብኛል እኮ ፈርቶ ለምን መጣ ያጠብቁብኛል። አሁን ይሄ ነው እንግዲህ መጥቶ በአዲስ አበባ ልክ እንትን ይሄ የለም ፒኤም ቢሮ የተቀመጠ መሰል ማቹን ቋንቋ ልስጥሽ። ቅቃ ምንድን ነው? ግድፍ ባዲ አንጃል ሰብዝ ሆነ እስቲ ዛፉት ባህል ቁርዲድ ግደፍ ግን ቀይ አስወጡት። ይሄ ዛፉ የሚባል ዛፍ ይውለቅ ቅርንጫ ነው። አንተ የምን አባክ ዛፍ ነው? አስወጡት። ይሄ ዛፉ የሚባል ወደ ሬተር ቢ አስወጩ። የት ነው እንደዛ ያለው? ባህር ዳር ሳለ ታስሮ በነበረ ቀደም ሊጠይቀው ሄደው የሀገር ሰው ብሎ ሊጠይቀው ሲል ለምን መጣ ያከብዱብኛል ጉሽ እኔ ሴት ሆይ መሆኑን ያወቁት የዛን ጊዜ ገና ሳይቆስልስ ያችን ንቅሳቱ ደግሞ እኮ ንቅሳት አለው ከግንባሩ 10 እንትን ሰክቶ 10 በ10 እጁ ይሄ ቆርቆሮ የኔታ ቆርቆሮ ሰክቶ ሰው እንዲህ ያሁላ 10 ቆርቆሮ ሰክቶ እንደው ነክቶኛል። አለቀ በ10 ጣቱ የኔታ እንትን ሰክቶ የኔታ ቆርቆሮ ሰክቶ ከዛ እኔ ጥይት ካራ ነው እንጂ ጥይት አይነካኝም ይላል። አይፈሶ እንዴት ያለው ዳግም ታማው ትብትቧ የታባቱ ያ ሁላ ቆርቆሮ ቤት አድርጎት ነው። ይሄ ብቻ አስሮት ነው የሚሆን አፈር በበል
ቆርቆሮ ማት በእጁ ድብል አድርጎ ታይታችሁ ከሆነ በእግዚአብሔር እንኳን በፈጠረው ሰማይ ምድር በፈጠረው እንኳን አያምንም እኮ ከቅዱስ ሀገር እርኩስ ተፈጠረ። ሰውነቱ ያበጠው ራሱ በመድኃኒት ነው። ሸገር ይሄ እንትን ያደረገ ነው እኮ ይሄ ፎቶ ኤዲት። አሁንም አወለቀ። አሁንማ ያወልቃል። መንጠሮ እዛ ጣል ቆሻሻ ውስጥ ነው የሚሉት። ያወልቃል። ያቁት ለዛኛ እዛ እኮ የሚያውቁት እኮ አሉ እኮ የኛ ልጆች እኮ ማለት ማያውቀው ቤተሰብ የለም እምላችሁ። የሚያውቁት ግን በሌላ ነው፣ በዚህኛው አይደለም። ድሮም ጎደሎ ሰው ነው ሙልዬ ለማካካሻ ሙልዬ የሚባል ጎደሎ ሲኖራችሁ ሙልዬ ሙላው አምላክዬ ፈጣሪዬዋ እስቲ ለኔ ሙላው ብላችሁ በስም ትጠግኑታላችሁ። ማኪ እናንተን ሸውዷችሁ ማርያም ሸውዷችሁ። አንቺም እኮ አጢሶብሽ ነው መሰል እኮ አትንኩትይ ነበርኩ። አጢሶብሽ ነው። ጸበል ተጸበል ገምጃ ጸበል ማድረግ አለብሽ ለአንቺ አለምችም የኬ ቤተክርስቲያን አለ ሄደሽ ጸበል አርጊ። ሰውን ሁሉ አጢሶበት ተደስ እህቴዋ የሚያስጠላኝ እኔ የምወዳቸው ሰዎች ሁላ እህቴዋ ሲሉ እንዴት ነፍሴ ግን ጥል ይል ነበር። አሁንስ እህቴዋ ሁሎችን እህቴዋ እና ከዛ ወደ ሌላ ነው ዳይቨርት የሚያደርገው። ተሰቃየች እያለ ይክርፍፍ እንዴ። አንዲቱ 4 ልጅ አላት ከጀርመን መብርሃን ጀርመንን የጠራው 4 ልጅ አላት ሲንግል ማም መጥታ እዚህ አግኝታው አይፎን ፕሮ ማክስ ያመጣችሁ እሷ ናት። አመናችሁም አላመናችሁም 4 ልጆች አላት። ከዛስ በማግስት አብረው አስባችሁታል። ከላሊበላን አቆራርጣ ምን ብላ እዛ ሂዳ ተገናኝተውስ ስትመለስ አሮጌ ነሽ አላት። ተመልከቱ። ለምን አዲስ አበባ ተቀመጡ? ልጆቻቸውን አምጥተው አዲስ አበባ ተቀመጡ። አንበር ሌላ ሀገር የለን። እውነቴን ነው ማኪ፣ እውነቴን ጠይቂ ከፈለሽ። እውነቴን ነው። ልጅቷ እንደውም ቮይስ ምናምን ሁላ አላት ለቃለሁ እያለች ነው ቪዲዮ ኮል ሲያወሩ። ኪዱዬ የኔ ወድህት እንዴት ነሽልኝ? ጉድ ኢቭኒንግ። እቺ የጀርመኒቱ ማለት ነው እንትን ሁላላት ፋራ አይደል? አያውቅም። ስክሪን ሪኮርድ የሚባለውን አያውቅም። ስክሪን ሪኮርድ ሁላ አድርገው ተው። ማይክ የኛ ገና አላለቀም። ውርደታችን ተይ፣ አላለቀም የኔ ወድ። እሺ ኪዱዬ፣ እሺ እኔ እናት፣ እሺ ተይማ በሉ። ሰናይ ላይት ይሁንላችሁ። ቻው።